ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሙቀቱ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ልቤ ራሱ ቅርት የምትል ነው የሚመስለውና በጣም ነው የሚሞቀው። በኢየሱስ ስም እንዴት እያረጋችሁ ነው ግን ሙቀቱ ወዶችዬ? ወይኔ ገና ከመጀመሩ እኮ ተቃጠልን። በስመ አብ ወወልድ ወመንፈስ ቅዱስ እና እንዴት ናችሁ ውዶችዬ? ቤተሰቦቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ጠፍቻለሁ። ያው ቪዲዮ እየሰራሁ አይደለም ስለማይመቸኝ ነው ቪዲዮ ቶሎ ማለቀው። እና እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ምሳ እየሰራሁ ነው ማሳያችሁ ማወራችሁ ማለት ነው። ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ወዶችዬ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እና አንዳንድ ነገር ልበላችሁ ብዬ ነው ስለ ሙቀቱ የመጣሁት። ሙቀቱ በስመ አብ በጣም ከባድ ነው ነው የምላችሁ። በጣም ከባድ ነው በኢየሱስ ስም። እንግዲህማ ኩሽናው በጣም ጠባብ ስለሆነ በቃ ፍን ነው የሚያደርገኝ። ወይኔ አምላኬ ሆይ አደራህን ለሀገር ያፈራብቀኝ። በጣም ነው የሚያስፈራው ነው ፍን ሲያደርግ ማለት ነው። በዛው ቀረት ምን ለሚመስሉና ራሳችሁን ጠብቁ ወዶችዬ። ያወቃችሁት ያችን የቦጣነ ትናንትና የሞተችውን ዱባይ ላይ ምናልባትም ሙቀቱ ሊሆን ስለሚችል እና ራሳችሁን ጠብቁ። በጣም ነው የሚሞቀው በጣም በኢየሱስ ያው እኔ እኮ ሰርቼ እስከምወጣ ኩሽና ውስጥ ገብቼ ማለት ነው ልብሴ ይታጠባል አይደል? እንዴ ነው ሻወር ገብተን ስንወጣ በቃ እንደዛ ነው የሚሆነው። ከዛ ቶሎ ብዬ ብቻ ስጨርስ ሮጬ ሻወር ቤት ነው የምገባው። በኢየሱስ ስም በጣም ነው ከባድ ነው እና ራሳችሁን ጠብቁ። ምግብ የምትሰሩ በተለይ ምግብ የምትሰሩ ልጆች ራሳችሁን ጠብቁ። ከጋዙ ጋር ሲሆን ሙቀቱ በጣም ይከብዳል። ጋዙም ሊፈነዳ ስለሚችል ጥንቃቄ ያድርጉ። ራሳችሁን ጠብቁ። ሰዎቹ እንደሆነ ሰርቶላችሁ ሲቀርብ መብላት እንጂ ምንም ነገር የሚያውቁት ነገር የለም። ስለናንተ ታመማችሁ፣ ሞታችሁ፣ ዳናችሁ ምንም አይመለከታቸውም። እና ራሳችሁን መጠበቅ የምትችሉት ራሳችሁ እስከሆናችሁ ድረስ ራሳችሁን ጠብቁ ውዶቼ። በጣም ነው የሚሞቀው ሙቀቱ። እንደዚህ ልክ እንደኔ አይነት ኩሽና ያላችሁ ልጆች ጠዋት ስሩ ስትነሱ። እኔ አሁን ጠዋት ነው ተነስቼ የምሰራው። ሌላ ነገር ከመስራቴ በፊት ቤት ምናምን ከመጽዳቴ በፊት ነው ምግብ የምሰራው። እንደዛም ሆኖ ግን አልችልም። በጣም ነው የሚሞቀው። ገና ወደ ውጭ ስትወጡ እኮ ሙቀቱ እንዲህ ነው የሚመልሳችሁ። በጣም ነው የሚያቃጥለውና ራሳችሁን እየጠበቃችሁ ነው። ራስ ድክም እያለኝ ነው የማወራው። በነገራችን ላይ ኩሽና ውስጥ እየሰራው ስለሆነ በጣም ነው የሚሞቀው። እና ምን ልላችሁ ፈልጌ ነው ራሳችሁን እንድትጠብቁ ነው። ራሳችሁን ጠብቁ። በጣም ይሞቃል። በጣም ሙቀት አለ። ከሙቀቱ ጋራ በጣም ስለሚሞቅ አየሩ እንደዛ ሲሆን ደግሞ ጋዝ ይፈነዳል። እሺ በጠዋት ተነስታችሁ ጠዋት ስሩ። ጋዛችሁን ቼክ አድርጉ። ብር እናገኛለን ብለን መተን ራሳችንን እንዳናጣ ለሀገራችን አፈር ሁላችንም ያብቃን። በሀገራችን ላይ በነጻነት ሰርተን የምንለወጥ ያደርገን ውዶቼ። የሰው ሀገር ሙቀት እኮ ተቃጠልን። በእኛ ሀገር ነጻነት ነው አየር። በስመ አብ ወይኔ በስመ ስላሴ። የኛ ሀገር ብር የለም እንጂ አየሩ በስመ አብ በጣም በቃ ምን ልበላችሁ። እና ራሳችሁን እየጠበቃችሁ ውዶቼ። እኔ የምሰራው ዛሬ ያው ወጥ ነው የምሰራላችሁ። ዝም ብዬ እያወራችሁ ላሳያችሁ ብዬ ነው እንጂ መቅረጽ አልፈለኩም ነበር። በነገራችን ላይ ግን ትናንትና የወጣሃት መሞቷን ስሰማ በጣም ነው የደነገጥኩት። በስመ አብ እንዴት እያላበኝ እንዳለ ብታዩ ማለት ነው። እና ወይኔ ጌታዬ። እና ያኔ ወጥ ነው የምሰራው ዛሬ። ይሄን ሀል ከቀረጽኩና ካሳያችሁ ይበቃችኋል። መናገር የፈለኩት ሙቀቱ ራሳችሁን እንድትጠብቁ ጋዝ ላያችሁ ላይ እንዳይፈነዳ ነው። እና ራሳችሁን ጠብቁ። በጣም ነው የሚሞቀው በጌታ ስም። ወይኔ ኦፍይ። እና የውጣን እህትም እግዚአብሔር አምላክ ነፍሷን ይማር። እንግዲህ ምንም ማድረግ አይቻልም። ራሳችሁን ጠብቁ። ሲያማችሁ ተናገሩ። እሺ ሲያማችሁ ተናገሩ። ሐኪም ቤት እንደወስዷችሁ መዳሞቻችሁ ምናምን ንገሯቸው። መቼም እነሱ ቢነግሯቸውም ግን መድኃኒት ከመስጠት ውጭ ሐኪም ቤት እንሂድ ምናምን አይሉም። ግን በቃ ንገሯቸው። ለጓደኞቻችሁ ተናገሩ ሲያማችሁ። ምክንያቱም ቢያንስ የመሞታችሁ ምክንያት ይታወቃል። አሁን የቡጣሃት በምን እንደሞተች ገና አልታወቀም። ፖሊስ ገና ለምርመራ ነው የወሰዳት። እና ሲያማችሁ ተናገሩ። እርግጥ ሙቀቱ በራሱ ፍና ነው ተወልዞ ያስቀራል። በጣም ነው የሚሞቀው። ራሳችሁን ጠብቁ እሺ ውዶቼ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። ያላረጋችሁኝ ሰብስክራይብ አድርጉኝ። ባይ ባይ።